ባንተ ጨለማ ይበራ ባንተ ጨለማ ይበራ ተከፈተልኝ መንገዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰላም አውሎ በሰላም የሚያሳድረን በሰላም አሳድሮ በሰላም የሚያውለን አምላካችን ስሙ ለዘላለም የተመሰገነ ይሁን። ውድ የምወዳችሁ የማከብራችሁና ሰላም ሁሉ የምመኝላችሁ የክርስቶስ ቤተሰቦች የቅድስት ድንግል ማርያም የአስራት ልጆች ወንድምና እህቶቼ እንዲሁም ተከታዮቼ እንዴት ናችሁ? ፍጹም የአምላካችን የእግዚአብሔር ሰላም ከሁላችን ጋር ይኑር፣ ፍቅሩም አይለየን። ሰላም፣ ይህ የሃይማኖት የዩቲዩብ ቻናል ነው። እንግዲህ በዚህ የዩቲዩብ ቻናል መሰረታዊ የሆኑ የመንፈሳዊ ወይም ደግሞ የመጽሐፍ ቅዱሳዊ ትምህርቶች የሚተላለፉበት የዩቲዩብ ቻናል ሲሆን ከእነዚህ ከምንማማርባቸው የመጽሐፍ ቅዱስ ርዕሰ ጉዳዮች ውስጥ ደግሞ ጥያቄዎችን በማውጣት ከተማርናቸው ትምህርቶች ውስጥ ስለ መጽሐፍ ቅዱሳዊ እውቀታችን ምን ያህል አውቀናል፣ ምን ያህሉንስ ተረድተናል፣ እንዲሁም ደግሞ ስለ ሃይማኖታችን ያለን ግንዛቤ እስከምን ድረስ ነው የሚለውን በመንፈሳዊ እውቀት ራሳችንን ለመፈተሽ የምንጠያየቅበት የዩቲዩብ ቻናል ነው። እንግዲህ በሀገር ውስጥም ሆነ በሀገር ውስጥ ወይም በሀገር ውስጥም ሆነ በሀገር ውጭ ያላችሁ የዚህ ቻናል አድማጭና ተመልካቾች ቤተሰቦችና ጓደኞቼ እንዲሁም አድማጮቼ ቻናሉን ሰብስክራይብ በማድረግ እንድታበረታቱና አዲስ የሆኑትን ደግሞ ለዚህ የዩቲዩብ ቻናል በመጋበዝ ቤተሰብ እንዲያደርጉ ጋብዘናል። ይህንን የመንፈሳዊ ወይም ደግሞ የመጽሐፍ ቅዱሳዊ ትምህርት እና ጥያቄዎች በተለያዩ የሚዲያ አማራጮች ማለትም በቲክቶክ ቤቢ ታይምስ፣ በፌስቡክ ጌች ቲዩብ እንዲሁም በዩቲዩብ ቻናል ሃይማኖት ዩቲዩብ ብለው በመፈለግ ማግኘት ይችላሉ። እንግዲህ የተወደዳችሁና የተከበራችሁ የዚህ የዩቲዩብ ቻናል አድማጭ ተከታዮችና አድናቂዎች ሁሉ በተለያየ ጊዜ በተለያየ የትምህርት ርዕስ በማንሳት ስለ ሃይማኖታችን በተለያየ መንገድ ተማምረናል። ከነዚህም ውስጥ ስለ ሃይማኖት እንግዲህ አንድ ሰው መነሻው ወይም መሰረቱ ሃይማኖት ነውና ሃይማኖት ምንድነው፣ አመጣጡ ምን ይመስላል የሚለውን ሰፋ አድርገን ተነጋግረናል፣ ተማምረናል። በሌላ ርዕስ ደግሞ ስለ ሀልዎተ እግዚአብሔር የእግዚአብሔር አመጣጥ ምንነትና አስፈላጊነት የእግዚአብሔር ስሞችን ጨምረን በተለያየ ርዕሰ ጉዳይ በማንሳት ተማምረናል። እንዲሁም ስለ ቤተ ክርስቲያን የቤተ ክርስቲያን አሰራር የቤተ ክርስቲያን አመጣጥ ትርጉምና ምንነቱን ሰፋ አድርገን መሰረቱን በመጨመር ተማምረናል። የአሰራር ቅርጹን አመጣጡን እንዲሁም ትርጉሙን በጋራ አይተናል። በሌላ በኩል ስለ ቅዳሴ የቅዳሴ ስርዓትና ምንነቱን አብረን ለማየት ሞክረናል። የጸሎት ጥቅሞች፣ ስለ 5ቱ አእማደ ምስጢራት አብረን ያየንበት ሁኔታ ነበር። ስለዚህ በዛሬው ፕሮግራማችን ደግሞ ምናልባት ከወቅቱ አንፃር አስፈላጊ ነው ብዬ ያስኩት ወይም ደግሞ ምናልባት አብዛኛው የክርስትና እምነት ተከታዮች በሙሉ በአሁኑ ሰዓት የትልቁና አንደኛው ከሰባቱ አጽዋማት አንዱ የሆነው ጾም ላይ ስለምንገኝ አሁን ላይ ስግደት አስፈላጊ ስለሆነ የምንማማርበት ርዕስ አድርጌ ይዤው መጥቻለሁ። እስከ ፕሮግራማችን መጨረሻ አብራችን እንድቆዩ በአክብሮት ጋብዘናል። ስለዚህ ስግደት ለአንድ ክርስትና ወይም ደግሞ ለአንድ ክርስቲያን አስፈላጊ ነው። ስግደት ማለት ምን ማለት እንደሆነ በመጀመሪያ እናይና የስግደት ጥቅሙ የራሱ የሆነ ስግደት ጥቅም አለው። ስለዚህ የስግደት ጥቅሙ ምንድነው፣ ምን ናቸው የሚሉትን እናያለን። እንዲሁም አይነቶች አሉት የስግደት አይነቶች። ስለዚህ የስግደት አይነቶች
ምን ምን ናቸው? እያንዳንዳቸውስ ምን ምን ትርጉም አላቸው? የሚሉትን የስግደት አይነቶችን አብረን እናያለን። በመቀጠልም ደግሞ የአሰጋገድ አይነቶች አሉት። እንዴት ይሰገዳል? ለምን ይሰገዳል? የአሰጋገድ አይነቶች ምን ምን ናቸው? የሚሉትን በዚህ የትምህርት ክፍለ ጊዜ አብረን እናያለን። ስግደት ደግሞ የማይፈቀድባቸውና የሚፈቀድባቸው ቀናቶች አሉ። ስለዚህ ስግደት ለምን በዛ ሰዓት አይፈቀድም? ለምንስ ይፈቀዳል? ምን ምንስ ናቸው? የሚሉትን በዛሬው ትምህርት ርዕሳችን የመወያያ ነጥብ ወይም ደግሞ የመወያያ ርዕስ አድርገን ይዘን መጠናል። ተከታተሉን። ስለዚህ ስግደት ማለት ምን ማለት ነው ከሚለው መነሻ አድርገን ስንማማር ስግደት ማለት እንግዲህ ጥሬ ትርጉሙ መዋረድ፣ መንበርከክ፣ ማጎንበስ እንዲሁም በግንባር መውደቅ እና ግንባርን ምድር አስነክቶ መሬት ስሞ መመለስ ማለት ነው። ይህ ሲባል ትርጉም አለው፣ አመጣጥ አለው፣ ስያሜ አለው። ስለዚህ ለምን መንበርከክ አልን? ለምን ማጎንበስ አልን? በግንባር መውደቅ እና ግንባር ምድር አስነክቶ መሬት ስሞ መመለስ ማለትስ ምንድን ነው? እያንዳንዱ ፍች አለው፣ ታሪካዊ አመጣጥ አለው። የክርስቲያን ህይወት የስግደት ህይወት እስከሆነ እና የአንድ ክርስቲያን መገለጫ ወይም ሰይጣንን የሚያርቅበት ትልቁ መሳሪያችን በውስጡም ብዙ ምስጢሮችን የያዘ እስከሆነ ድረስ ከግዝት በዓላት ውጪ ሁሌም ቢሆን ከመታኛታችንና ጸሎት ከመጀመራችን በፊት እንዲሁም ጸሎት ጸልየን ከመጨረስ በኋላ መስገድ ይገባናል ማለት ነው። ግዝት በዓላት ስንል በአንድ ወር 5 ግዝት በዓላት አሉ። እነዚህም እሁድ ቅዳሜን ጨምሮ ማርያም፣ ሚካኤልና ባለ እግዚአብሔር ማለት ነው። ስለዚህ ከግዝት በዓላት ውጪ እነዚህ የተጠቀሱት ነገሮች እንትን ብለን መስገድ እንችላለን ወይም መስገድ አለብን። በክርስትና ህይወታችን ውስጥ አስገዳጅ የሆኑ ነገሮች ናቸው ማለት ነው። ስለዚህ ይህን ጥሬ ትርጉሙን አሳጥረን ግን ብዙ መልእክት ያለውን ፍቺውን ካየን ስግደት ጥቅሙ ምንድን ነው? እንግዲህ ስንሰግድ፣ ስንንበረከክ፣ ስናጎነብስ፣ በግንባር ስንወርቅ፣ ስንነሳ፣ መሬት ስመን ስንነሳ ወይም ደግሞ እንደ አጠቃላይ ስንሰግድ ያለምንም ምክንያት አንሰግድም። ይህ ስንሰግድ ከእግዚአብሔር የምናገኘው ጸጋ፣ ከእግዚአብሔር የምናገኘው ጥቅም አለ። ይህ ጥቅም ምንድን ነው? ስግደት ከአምላካችን ከኢየሱስ ክርስቶስ ጸጋንና በረከትን እንድናገኝ ክፉ መንፈስን ደግሞ ከኛ እንዲርቅ ይረዳናል። አባታችን አቡነ ተክለ ሃይማኖት በቀን 10,000 በላይ ስግደት ይሰግዱ ነበር እና አቡነ ገብረ መንፈስ ቅዱስ ደግሞ በተመሳሳይ በቀን ከ100,000 በላይ ስግደት ይሰግዱ ነበር። እኛም ለአምላካችን ጸሎት በምናደርግበት ጊዜ ቢያንስ ከመጸለያችን በፊት 41 ጊዜ እንዲሁም ከጸለይን በኋላ ደግሞ 41 ጊዜ ኪርያላይሶ ወይም አቤቱ አምላካችን ሆይ ማረን፣ ይቅርም በለን እያን የአምልኮት ስግደት መስገድ እንዳለብን የሚነግረን ነው። እንግዲህ የጸሎት ስንጸልይ ከመጸለያችን በፊት 41 ጊዜ ከጸለይን በኋላ ደግሞ ድጋሜ 41 ጊዜ ኪርያላይሶ እያልን ወይም ደግሞ አምላካችን ማረን በሚል እያሰማን እየጸለይን ስግደት እናደርጋለን። ለምን 41 ጊዜ እንዲሆን ተደረገ? ወይም ደግሞ ለምን 41 ጊዜ እንሰግዳለን? ጌታችን መድኃኒታችን ኢየሱስ ክርስቶስ 41 ጊዜ እንዲገረፍ ተወስኖበት፣ ነገር ግን ከ41 አሳልፈው ስለገረፉት እሱን ለማሰብ ሲባል 41 ጊዜ ኪርያላይሶ በሚል እንሰግዳለን። እንዲሁም በተጨማሪ 64 ጊዜ እንድሰግድ የምንገደድበት የመጽሐፍ ቅዱስ ቃል አለ። 64 ጊዜ እንድንሰግድስ የተደረገበት ወይም ደግሞ መጽሐፍ ቅዱስ ሕግ አድርጎ ያስቀመጠበት ምንድን ነው? ስለዚህ 64 ጊዜ እንድንሰግድ የእመቤታችን የቅድስት ድንግል ማርያም እድሜ ስለሆነ 64 ጊዜ እንድንሰግድ እንገደዳለን።
ስለዚህ ስንሰግድ ትንሹ 41 ጊዜ ከዛ 64 ጊዜ እያለ መጽሐፍ ቅዱስ ላይ በተቀመጠው ቃል መሰረት ስግደቶቻችንን እየቆጠርን መስገድ እንችላለን ማለት ነው። ስለዚህ የስግደት ጥቅሙ ይሄ ከሆነ እንደ አጠቃላይ ከእግዚአብሔር ከአምላካችን ከኢየሱስ ክርስቶስና ከእመቤታችን ከቅድስት ድንግል ማርያም ጸጋንና በረከት እንድናገኝ ክፉ መንፈስ ደግሞ ከኛ እንዲርቅ እንሰግዳለን። ይሄ ጥቅሙ ነው። ሰው የስግደት አይነት አለው። እንግዲህ ስግደት ሲባል ዝም ብሎ መውደቅ መነሳት ወይም ደግሞ መሬት ስሞ መነሳት ብቻ ሳይሆን ስግደት ጥቅም አለው። ስለዚህ ስንሰግድ ይህን ጥቅም እንድናገኝ ወይ ደግሞ ልናገኝ እንደሆነ አስበን መስገድ አለብን። ስለዚህ ይህን ስግደት ስንሰግድ ደግሞ አይነት አለው። አይነቶችን በጋራ እንመልከት። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረት ስግደት በሁለት ይከፈላል። ስለዚህ እነዚህ ስግደት ምን ምን ናቸው የሚሉት አንደኛው የአምልኮ ወይም ደግሞ የባህሪ ስግደት ነው። ስለዚህ የአምልኮ ወይም ደግሞ የባህሪ ስግደት ስንል ይህ ስግደት ለአምላካችን ለእግዚአብሔር ብቻ የምንሰግድለት ነው። ልብ በሉ፣ የአምልኮ ወይም ደግሞ የባህሪ ስግደት የምንለው ለአምላካችን ለእግዚአብሔር ብቻ የሚሰገድ ከሆነ ምን ይባላል? የአምልኮ ወይም ደግሞ የባህሪ ስግደት ይባላል። የምንሰግድለትም ፈጥኖ የሚገዛ ብቸኛ ፈጣሪያችን አምላካችን ንጉሳችን ስለሆነ ስለ ባህሪው የአምልኮ ስግደት እንሰግድለታለን ማለት ነው። መዝሙር 94 ቁጥር 6 ላይ እንደምናገኘው ኑ እንስገድ፣ ለእርሱም እንገዛ፣ በፊቱ እንንበርከክ የሚል ኃይለ ቃል አለ። ሌላኛው የስግደት አይነት የጸጋ ወይም ደግሞ የአክብሮት ስግደት የምንለው ነው። የጸጋ ወይም የአክብሮት ስግደት ማለት ሌላኛው የስግደት አይነት ሲሆን የጸጋ ወይም የአክብሮት ስግደት ማለት ስግደት ለንጽሕተ ንጹሐን ለእመቤታችን ለቅድስት ድንግል ማርያም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል፣ ለቅዱሳን መላእክት፣ ለቅዱሳን ሐዋርያት፣ ለቅዱሳን ሰማዕታት፣ ለቅዱሳን ጻድቃንና ለነቢያት ሁሉ የሚሰገድ የስግደት አይነት ነው። ስለዚህ ሁለቱን ማለትም የስግደት አይነቶችን የአምልኮ እና የባህሪ ወይም ደግሞ የጸጋ ወይም ደግሞ የአክብሮት ስግደት የሚሉትን ሁለቶችን ለይተን ማወቅ መቻል አለብን። ስለዚህ የአምልኮ ወይም የባህሪ ስግደት የምንለው ለአምላካችን ለእግዚአብሔር ብቻ የምንሰግድለት ስግደት ሲሆን የጸጋ ወይም የአክብሮት ስግደት ማለት ደግሞ ለንጽሕተ ንጽሕት ለቅድስት ድንግል ማርያም፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል፣ ለቅዱሳን መላእክት፣ ለቅዱሳን ሐዋርያት፣ ለቅዱሳን ሰማዕታት፣ ለቅዱሳን ጻድቃንና ለነቢያት ሁሉ የሚሰገድ ስግደት ደግሞ የጸጋ ወይም ደግሞ የአክብሮት ስግደት እንለዋለን። የስግደት አይነት ሁለት አሉ። የአምልኮ ወይም የባህሪ ስግደት እና የጸጋ ወይም የአክብሮት ስግደት። ሁለቱን ለይተን ማወቅ መቻል አለብን። የሁለቶች ያሰጋገድ አይነትና ባህሪ ወይም ምን ለማን እንደምንሰግድ ለይተን ማወቅ መቻል አለብን ማለት ነው። ስለዚህ የስግደት አይነቶች እነዚህ ከሆኑ የአሰጋገድ ደግሞ አይነቶች አሉ። እዚህ ጋርም ልብ በሉ ውድ የተወደዳችሁና የተከበራችሁ አድማጮች፣ አሁን ያየናቸው የስግደት አይነቶችን ነው። ቀጣይ የምናያቸው ደግሞ የአሰጋገድ አይነቶች። የአሰጋገድ አይነቶች ምን ምን ናቸው? እንግዲህ በዚህ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ አንድ ሰው ሊሰግዳቸው የሚገባ ወይም 3 አይነት የአሰጋገድ አይነቶች አሉ። ሊሰግዳቸው የሚገባ ማለት ለአንድ ክርስትና እምነት ተከታይ ግለሰብ ሊሰግዳቸው የሚገቡ ወይም ግድ የሆኑበት መስገድ ያለበት 3 አይነት የአሰጋገድ አይነቶች አሉ ማለት ነው። ስለዚህ አንደኛውን ስንመለከት አድንኖ ይባላል። አድንኖ ማለት እንግዲህ የስግደት አይነት አንድ ክርስቲያን ወደ ቤተ ክርስቲያን በሚሄድበት ጊዜ በእጁ ከማዕተበ በኋላ ወይም በእጁ ከአማተበ በኋላ ራስ ዝቅ አድርጎ ከወገብ ጎንበስ በማለት ጉልበት ምድር ሳይነካ ግን ትንሽ እጥፍ አድርጎ የሚሰግድ የስግደት አይነት ነው። ገብታችኋል? ጉልበታችን መሬት ሳይነካ
በእጃችን ካማተብን በኋላ ለምሳሌ ማንኛውም ግለሰብ ማንኛውም ኦርቶዶክስ በአንድ ቤተክርስቲያን ሲያልፍ ወደ በሩ በመሄድ ሳይንበረከክ ጉልበቱ መሬት ሳይነካ በእጁ ካማተበ በኋላ ከጉልበቱ በርከክ በማለት የሚሰግደው የስግደት አይነት ምን ይባላል? አድንኖ ይባላል። ለምሳሌ በስርዓተ ቅዳሴ ጊዜ እግዚኦ መሐረነ ክርስቶስ በሚባልበት ጊዜ ብዙ ጊዜ ሲተገበር የምናየው ነው። ምክንያቱም መንበርከክ መስገድ አይቻልም፣ ግን ካማተብን በኋላ ከጉልበታችን በርከክ በማለት የምንሰግደው የስግደት አይነት አድንኖ ይባላል። ብዙ ጊዜ የሚስተዋል የስግደት አይነት ነው። በነገራችን ላይ ማንኛውም ሰው እንዳልኳችሁ በቤተ ክርስቲያን ሲያልፍ በርቀትም ሆኖ የሚያደርገው መንገድ ላይም ሆኖ ቆሞ ወደ ቤተ ክርስቲያን በር ወይም ወደ ቤተ ክርስቲያን አጥር ግቢ በመዞር መንገድ ላይ ሁሉ ቆመው የሚሰግዱት የስግደት አይነት አድንኖ ነው የምንለው። ሁለተኛውን ስናይ ደግሞ ወይም ሁለተኛውን ስንመለከት አስተብርኮ የምንለውን እናገኘዋለን። አስተብርኮ ማለት እንግዲህ ሁለተኛው የአሰጋገድ አይነት ነው። ይህም የምንለው የስግደት አይነት ደግሞ ከላይ ከተመለከትነው ከአድንኖ ማለት ነው። የስግደት አይነት የሚለየው በጉልበታችን ተንበርክከን የምንነሳበት ይሆናል። ምክንያቱም ከአድንኖ የሚለየው አድንኖ ጉልበታችን መሬት አይነካም፣ ወይም በርቀት ሆነንም በማንኛውም ቦታ ላይ የምንሰግደው የስግደት አይነት ነው። አስተብርኮ ግን ከዛኛው የሚለየው እናማትባለን በምንሰግድበት ጊዜ ወይም ደግሞ ከጉልበታችን በርከክ በምንልበት ጊዜ አድንኖ ላይ፣ አስተብርኮ ላይ ግን ጉልበታችን መሬት ይነካል። ይህም በጉልበታችን ወድቀን ወይም ተንበርክከን ነገር ግን ግንባራችን ደግሞ መሬት አያስነካንም፣ ማለት ግንባራችን መሬት አይነካም። መሬት ሳንስም የምንመለስበት ነው። ብዙ ጊዜ የግል ወይም ብቻን በሚደረግበት ጸሎት ላይ የሚስተዋል የስግደት አይነት ነው። ስለዚህ ከአድንኖ የተወሰነ ይለየዋል። መለየው ደግሞ አማትበን ሰግደን ጉልበታችን መሬት ይነካል፣ ግን ግንባራችን ደግሞ መሬት አይነካም፣ መሬት አንስምም። እሱን በቀጣዩ ወይም ሶስተኛው የአሰጋገድ አይነት ላይ የምናገኘው ይሆናል ማለት ነው። ስለዚህ ሁለቱን ለይተን ማወቅ መቻል አለብን። ገብታችኋል? አድንኖ አስተብርኮ በዚህ ደረጃ ካየን ወይም በዚህ መንገድ ካየን ሰጊድን እንመልከት። ሰጊድ ሶስተኛው የአሰጋገድ አይነታችን ነው፣ ወይም ደግሞ ሶስተኛው የአሰጋገድ አይነት ነው። ሰጊድ እንግዲህ ሰጊድ ማለት ጥሬ ትርጉሙ መስገድ ማለት ነው። መስገድ፣ ልብ በሉ፣ ሰጊድ የምንለው ሙሉ ለሙሉ ጥሬ ትርጉሙ ሲፈታ መስገድ ማለት ይሆናል። ስለዚህ ከላይ ካየናቸው ከአድንኖና ከአስተብርኮ የሚለየው የአሰጋገድ አይነት ለየት የሚያደርገው በጉልበት ተንበርክኮ በግንባር መሬት ላይ በመውደቅ ፈጣሪያችንን የምንለምንበት ሌላኛው የስግደት አይነት ነው። የሶስቱን የአሰጋገድ አይነቶች በደንብ ለይተን ማወቅ አለብን። ለምሳሌ በስርዓተ ቅዳሴ ጊዜ ዲያቆኑ 2 ጊዜ ለእግዚአብሔር በፍርሃት ሰገዱ ሲል ሕዝቡ በቤተ መቅደስ ፊት ወድቆ ይሰግዳል። በዚህ ጊዜ ግንባር መሬት ይነካል። ይህ አሰጋገድ አይነት ሰጊድ እንለዋለን። ሁሉም በፕሮሰስ ነው። ለምሳሌ መጀመሪያው አድንኖ እናደርጋለን፣ ማለት እናማትባለን፣ ከጉልበታችን በርከክ እንላለን። በመቀጠል አስተብርኮ ጋር ስንደርስ ጉልበታችን መሬት ይነካል። ሶስተኛው የስግደት አይነት ወይም ሰጊድ ላይ ስንደርስ ጉልበታችን መሬት ከነካ በኋላ ከጀርባችን ታጥፈን ግንባራችን መሬት ላይ ይወድቃል። መሬት ስመን እንነሳለን ማለት ነው። ስለዚህ ሶስቱን ለይተን ማወቅ አለብን። በነገራችን ላይ ሰጊድ የምንለው የስግደት አይነት ብዙ መጽሐፍ ቅዱስ ላይ በግዝት በዓላት ጊዜ አይፈጸምም ወይ አይደረግም ወይም ደግሞ ስግደት እንደዛ አይደረግም የሚል እንትን አለ። በሌላ የትምህርት ክፍለ ጊዜ አድርገን እሱን የምናየው ይሆናል። ስለዚህ የአሰጋገድ አይነቶች እነዚህ ከሆኑ በመጨረሻ የምናየው በስግደት ውስጥ አንድ ክፍል አድርገን የምናየው ስግደት የማይፈቀድባቸውና የሚፈቀድባቸው ቀናት አሉ። በመግቢያችን አንስተነዋል። ስግደት መቼ ይፈቀዳል፣ መቼ አይፈቀድም? ከላይ እንዳልኳችሁ ለምሳሌ ሰጊድ የማይፈቀድባቸው ቀናቶች አሉ። ሰጊድ የሚፈቀድባቸው ደግሞ ሌላ ቀናቶች አሉ። እነዚህ እነማን ናቸው? አብረን እንመልከት። በ5ቱ የግዝት በዓላት ማለትም ቅዳሜን እና እሁድን ጨምሮ በ12
በ21 እና በ29። ይህም ሲባል በሚካኤል በማርያም እና በባለ እግዚአብሔር ቀን ሰጊድ የምንለውን የስግደት አይነት አንሰግድም፣ መስገድ አይፈቀድም ማለት ነው። በመግቢያችን እንዳልኳችሁ ይህ ሰጊድ የምንለው የስግደት አይነት በግዝት በዓላት አይፈቀድም ይላል። ሌሎቹ የስግደት አይነቶች ግን ጸሎት ከመጀመራችን በፊትና ጸሎት በምናደርግበት ሰዓት እንዲሁም ጸልየን በምንጨርስበት ጊዜ አድኖና አስተብርኮ የምንላቸውን የስግደት አይነቶች መስገድ እንችላለን። ለምሳሌ አስተብርኮን እየጸለይን እያለ መስገድ እንችላለን። ማለትም ጸሎት እየጸለይን እያለ ባለበት ወቅት ከወገባችን ጥፍ ብለን ተንበርክከን በጉልበታችን ስግደት ላይ እያለን መጸለይ እንችላለን። ብዙ ምዕመናን እንደዛ ሲያደርጉ እንመለከታለንና ይህን ለማለት ነው። እንዲሁም የጌታችን ፍትሐ ነገሥት ከሆኑ ከ9 ቀናት 8ቱ ስግደት አይሰገድም። እነዚህም ምን ምን ለማለት ተፈልጎ ነው? ፍትሐ ነገሥት የሚባሉ ቀናት ለምሳሌ ጽንሰት፣ ልደት፣ ጥምቀት፣ ሆሳዕና፣ ትንሣኤ፣ ዕርገት፣ በዓለ ሃምሳ እና ደብረ ታቦር ሲሆኑ 9ኛው ፍትሐ ነገሥት ደግሞ ስቅለት ነው። ምክንያቱም እንግዲህ ሁላችንም እንደምናውቀው በስቅለት ጊዜ ስግደት አይከለከልም። ስለዚህ ፍትሐ ነገሥት ከሚባሉ ቀናት ውስጥ በ8ቱ አይቻልም፣ ግን በአንደኛው ላይ አይከለከልም ይላል መጽሐፍ ቅዱስ። ነገር ግን አሁንም ልብ ልንለው የሚገባው በእነዚህ የፍትሐ ነገሥት በዓላት የማንሰግደው ሰጊድን እንጂ ሌሎችን የስግደት አይነቶች መስገድ እንችላለን። እንደተነጋገርነው ወይም እንዳልኳችሁ እንዳነሳውላችሁ በእነዚህ የፍትሐ ነገሥት ቀናት በምንላቸው ከ9ኙ በ8ቱ ውስጥ ሰጊድን መስገድ አንችልም። ሌሎችን ግን መስገድ እንችላለን፣ ወይም ደግሞ መጽሐፍ ቅዱስ ይከለክለናል፣ አይፈቀድልንም ማለት ነው። ስለዚህ ከቁርባን በኋላ መስገድ አይቻልም። ማለትም አንድ ምዕመናን አንድ ክርስቲያን ሰግዶ ቆርቦ ከወጣ በኋላ መስገድ አይፈቀድለትም። በቤተ ክርስቲያን ይከለከላል፣ በአባቶችም ይከለከላል ማለት ነው። አንድ ሰው ስጋ ወደሙን ከተቀበለ በኋላ ከአድኖና አስተብርኮ ውጭ ሰጊድ የተባለውን የስግደት አይነት መስገድ አይፈቀድለትም ማለት ነው። ስለዚህ ስለ ስግደት አሁን ባየነው መንገድ ሁላችሁም ብዙ ትምህርት ወስዳችሁበታል፣ ብዙ ግንዛቤ አግኝታችሁበታል ብዬ አስባለሁ። የስግደት ከጥሬ ትርጉሙ ወይም ከመነሻ ሀሳቡ ስንነሳ ስግደት ማለት ምን ማለት እንደሆነ፣ ስግደት ጥቅሙ ምን ምን እንደሆነ፣ ስግደት የሚፈቀድባቸውና የማይፈቀድባቸው ቀናቶች ምን ምን እንደሆኑና ለምንስ እንዳልተፈቀደበት እንዲሁም የስግደት አይነቶችንም ከፋፍለን በሁለት መንገድ አይተናል። ያሰጋገድ አይነቶችም አሉ፣ አድኖ አስተብርኮና ወይም ሰጊድ በሚል ያየናቸው ማለት ነው። ስለዚህ የዛሬው የትምህርት ክፍለ ጊዜ ወይም ፕሮግራሜ ስግደት የሚለውን እንደ አንድ መነሻ ሀሳብ በማንሳት እስካሁን አይተናል ማለት ነው። ውድ የተወደዳችሁና የተከበራችሁ የዚህ የዩቲዩብ ቻናል ቤተሰቦች በዚህ የትምህርት ክፍለ ጊዜ ላይ የምታነሱትን ማንኛውንም ሀሳብ አስተያየትና የሚጨመር ወይም የሚቀነስ የምትሉትን በሀሳብ መስጫ ቦክስ ላይ ወይም በኮሜንት መስጫ ሀሳብ ላይ ማስቀመጥ ትችላላችሁ። መማማር እንችላለን። የሚጨመርም ሆነ የሚቀነስ የምትሉት ካለ ሀሳቡን ለመቀበል ዝግጁ ነኝ። አመሰግናለሁ። እግዚአብሔር ይስጥ።